በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ ሕዝበ ክርስቲያን በሙሉ በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። አብራችሁን ቆዩ። ዛሬ አንዳንድ በየሶሻል ሚዲያ ያጋጠመኝን አንዳንድ ነገሮች ይዤላችሁ መጥቻለሁ። ተከታተሉኝ። ምን መሰላችሁ? ብዙ የአረብ ሀገር ያሉ በተለይ አረብ ሀገር ያሉ ልጆች የንስሐ አባት በየሶሻል ሚዲያው እየያዙ ነውና ያ የሚይዙት አባት ምን እያደረጋቸው ነው በሚለው ጉዳይ እንነጋገራለን። አንዳንዴ እኛ አብዛኞቻችን ክርስቲያኖች ከገጠር መተን ቀጥታ ወደ አረብ ሀገር እንሄዳለን። እዛ አረብ ሀገር ስንሄድ ነው ክርስትናችንን በደንብ የምናውቀው። ምክንያቱም የስም ክርስቲያንና ኢትዮጵያ ውስጥ እያለን እኮ ሁሉ ነገር የተመቻቸ ለቤተክርስቲያኑም እንትን ስለሆነ እንደ ልባችን ቤተክርስቲያን ስለምናገኝ የሚናፍቀን ነገር የለም። ስለዚህ ምንድነው የምናደርገው? በቃ የሆነ ንግስ ሲኖር ነጠላ ለብሰን እንሄዳለን፣ እናስቀድሳለን፣ ታቦት እናወጣለን፣ ወደ ቤት እንመለሳለን። ከዛ ውጪ የመንፈሳዊ ውጊያ በደንብ አልገባንም። ክርስትና መኖርና ክርስቲያን መሆን ይለያያል። በተግባር ሲሆን ግን ስናደርገው ግን ብዙ ነገሮችን የሰራነው ኃጢአት ትዝ ይለናል። ንስሐ ለመግባት እንፈልጋለን። ስለዚህ ንስሐ ልንገባ በምንፈልግበት ሰዓት ግን ምንድነው የሚሆነው? ንስሐ አባት ያስፈልገናል። ንስሐ አባት ስለሚያስፈልገን በቅርብ የምናገኘው ላይ ነው ትኩረት የምናደርገው። አሁን ጠምጥሞ ብዙ አጭበርባሪዎች ጠምጥመው በየፌስቡኩ በየቲክቶኩ መጥተዋል። የዛን ሰዓት እኔ አባት ነኝ ይሏችኋል። በቴሌግራም የሚሆነ በዋትስአፕ ያወሯችኋል። ንስሐችሁን ትናገራላችሁ። ንስሐችሁን ከተናገራችሁ በኋላ ከዛ ይፍታህ ለመባል የአባቴ ንስሐዬን ጨርሻለሁ ይፍቱኝ ለማለት ስትደውሉ ብር ይጠይቋቸዋል። የሚጠይቋችሁ ብር ደግሞ ቀላል አይደለም። እኔ አንድ ሶስት ሰዎች ካጋጠመኝ ልንገራቸው። አንዷን 100 ሺህ ብር ጠይቋት። አንዱን ደግሞ ወንድ ልጅ ነው፣ እሱን 20 ሺህ ብር፣ አንዷን 60 ሺህ ብር። እንግዲህ እግዚአብሔር ያሳያችሁ። እንግዲህ በዚህ ልክ ንስሐ በብር ሲቀየር ማለት ነው። አሁን እኛ ንስሐ አባት ንስሐችን ተናግረናል ይፍቱን ለመባል ወይም ደግሞ ንስሐችንን ነግረናቸዋል፣ ሚስጥራችንን አውጥተን ነግረናል። ነፍሰ ገዳይም ልንሆን እንችላለን፣ አይታወቅም። ኃጢአታችንን የራሳችን ነው የምናውቀው። ከዛ በኋላ ግን ምንድነው የሚሆነው? አለበለዚያ ካልሰጠሽኝ አደባባይ ላይ አወጣለሁ፣ ሚስጥርሽን አወጣለሁ፣ ለከሌ እናገራለሁ ብሎ ያስፈራሩናል። ከዛ ምንድነው የምናደርገው? ሳንወድ በግድ እንሰጣለን። አያችሁ የምንጎዳበት ጉዳት። ግን መጀመሪያ እኔ እናንተ ራሱ ልጠይቃችሁ። ቤተሰቦቻችሁ አሉ አይደል? የቤተሰቦቻችሁን ንስሐ አባት ለምንድነው የማትይዙት? ለምንድነው ብራችሁን የምትበሉት? ብራችሁ እኮ አይደለም፣ ይሄን ነው ብር ብቻ አይደለም የሚበሉ። ከነሱ የሚመጣው መንፈስ እኛንም ይጎዳናል። ከዛስ እየሰራን ለነሱ ነው የምንሰጠው። ሰርተን ለነሱ ማለት ነው የምንሰጠው። ምክንያቱም ይዘውናል። አንደኛ ስማችንን ነግረናል። ሞኝነታችን ደግሞ አብዛኛው ከክፍለ ሀገር የመጣ ስለሆነ ምንድነው የሚያደርገው? በብዛት በቃ ስሙን የእናት አባት ሳይቀር ነው ስሙን የሚናገረው። አባት አገኘው ብሎ ማለት ነው። ከዛ ምንድነው የምንሆነው? እኛ ራሱ ሳንወድ በግድ ተናግረናል። እላያችን ላይ ያለው ደግሞ የቤተሰብ አምልኮ አለ። ያ ደግሞ ከጥሩ ሰው ጋር አያገናኘንም። ከዛ እየሰራን ለነሱ እንሰጣለን ማለት ነው። ብዙዎች ግራ የተጋቡበት ነገር ይሄ ብዙዎች ማለት ነው። በተለይ እኔ ከገጠር ሲመጡ በደንብ ስለ ቤተክርስቲያን አውቀው ቢመጡ አንድ፣ ሁለተኛ ደግሞ እዚህ ከመጡ በኋላ እንኳን ማን ምን እንደሆነ ቢያውቁ። አሁን የጠመጠመው ሁሉ ካህን አይደለም። ብዙ ቤተክርስቲያናችን ማታቃቸው አባቶች ነን ባዮች ሞልተዋል። ሚዲያው ላይ እያየን ነው፣ እያጋጠመ ነው ብዙ ነገሮች ማለት ነው። ስለዚህ ይሄንን ነገር ትኩረት ብታደርጉበት፣ አባት ነው ይላል ሁሉ ንስሐችሁን ባትናገሩ፣ ብራችሁን ባትበሉ፣ በሽታ ባትገዙ፣ በቤተሰቦቻችሁ በኩል ብታገኙ ንስሐ አባት እንደዛ ቢሆን አይሻልም? ምክንያቱም በጣም ከባድ ነው ያለው ነገር፣ በጣም ማለት ነው። ስንቶች ናቸው እያለቀሱ ያሉት? በጣም ብዙዎቹ እያለቀሱ ነው። እንግዲህ ጉዳቱን አስቡት እህት ወንድሞች፣ እግዚአብሔር ያሳያችሁ። እንግዲህ 100 ሺህ ብር አንድ ሰው ንስሐዬን ገብቼ እኔ 100 ሺህ ብር ስጠይቅ ስንት ዓመት ነው የሰራሁት በሉ። ያ 100 ሺህ ብር አስቡት። አሁን ላይ ያለው ነገር ማለት ሁሉ ነገር በብር ያመዘነ። ቤተክርስቲያናችን በጣም ከባድ ችግር የገጠማት ቢኖር እንደዚህ አይነት ነገር ነው ያለውን ነገር። እህቶች ደግሞ አስተውሉ። ሚዲያ ፌስቡክም ቲክቶክም እየገባ ነው አይደል? ያንን መግባት ካወቅን ማን ምን እንደሆነ መለየት ሊከብደን አይገባም። ቢያንስ ደብሩን እንኳን አንጠይቅም፣ የት እንደሚያገለግል እንኳን አንጠይቅም እኮ ስጡን ያሉን ብቻ መስጠት ነው። አሁን ፈርቼ ሰጠው አለች። እንግዲህ እግዚአብሔር ያሳያችሁ። ስለዚህ ከዚህ ሁሉ ነገር
ምን አለበት ትኩረት አድርገን በቤተሰቦቻችን በኩል ያሉትን የቤተሰቦቻችን ንስሐ አባት ይዘን ንስሐ ብንገባ። መግባታችሁ ሰየው ጥሩ ነው፣ ግን ማን ምን እንደሆነ መለየት አለብን። ማን ምን እንደሆነ ማወቅ አለብን። አሁን ዘመኑ የከፋ ነው፣ እያያችሁት ነው። የምትሰሙት ነገር በጣም በቤተክርስቲያን ዙሪያ እየተደረገ ያለው የምንሰማው ነገር በጣም አጸያፊ ነገር፣ በቃ መናገር የማንፈልጋቸው ብዙ ነገሮች አሉ። ስለዚህ ይሄ ጊዜው በጣም ከባድ ስለሆነ ትኩረት እናድርግ። ትኩረት ማድረግ አለብን። በየሚዲያውም ቲክቶክም ያላችሁ ክርስቲያኖች ቢያንስ በእነሱ ላይ ብትሰሩ ራሱ ማለት እንዲነቁ ብታደርጓቸው። አባት ሁሉ አባት አይደለም እና የጠመጠም ሁሉ ቄስ ነው ብላችሁ ባትሸወዱ፣ ብራችሁን ባትበሉ። የሆነ ሰዓት ላይ መንቃት አለብን። የምንማረው በቃ ሰው እንዳያታልለን እንድንነቃ እንድናውቅ ነው። ስለዚህ እየተነገረ ነው። የሚነገረውን ነገር ደግሞ ትኩረት አድርጉ እባካችሁ እህቶች፣ እባካችሁ በጣም ትኩረት ልታደርጉ ይገባል። ጤናችሁን ሁሉ እያጣችሁ ነው። ስንቶች ታስረው ቁጭ ብለዋል መስራት አቅቷቸው እየሰሩ እንደገና ደግሞ ስንት ዓመት የቆያሉ? 10 ዓመት 6 ዓመት ምናምን። አስቡት እንግዲህ ያ ምንድነው? ብራቸውን እየተበሉ ስለሆነ ማለት ነው። ደግሞ የሚያደርጉት ነገር አለ። ምንድነው? ዝክር ይባልና በዝክር ሰበብ ራሱ ይበሏቸዋል ብራቸውን። ለኔ ማዘክር ከፈለኩኝ ደም በቤተሰቦች ያላረግ። ስለዚህ በዝክር መልክ ራሱ ብራችሁን ሲበሏችሁ ዋካችሁ መንቃት አለብን። አንዴ ሁለቴ ልንሸወድ እንችላለን። ዘላለም ስንሸወድ ግን መኖር የለብን። የነ መምህር ይሄን አይደለም ያስተማሩ። መምህር ተስፋዬም ቢሆን መምህር ግርማም ቢሆን ይሄን አይደለም ያስተማሩ። ስለዚህ ዋካችሁ በተቻላችሁ መጠን ዝክርም በሚሏችሁ በኩል ለቤተሰቦቻችሁ ልካችሁ ዝክር እንዲያዘክሩላችሁ ማድረግ ትችላላችሁ። ለማታውቁ ሰው ለምንድነው ብራችሁ ለምትሰጡ? በጣም ትኩረት ልታደርጉበት ይገባል እህቶች፣ እባካችሁ። ከብሩ የበለጠ ጤናችሁንም እያጣችሁ ነው። ሲቀጥል እድሜ ልካችሁን ስትሰሩ ሰው ሀገር አትኖሩም። እንዴት እንደምታመጡት እንዴት እንደሚሰራ እናውቃለን ሁላችንም ማለት ነው። ስለዚህ በተቻላችሁ መጠን ትኩረት አድርጉ። ይህንን እኔ መቼም የተሰማኝን ጉዳታችሁ ጉዳቴ ስለሆነ የተሰማኝን ነገር ልናገር ብዬ ነው። ትኩረት አድርጉ። በጣም ብዙ አባቶች ተለቀውብናል። በጣም ብዙ አባቶች እና ባዮች ስለተለቀቁ ትኩረት አድርጉ ለማለት ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። ለብዙዎች እንዲደርስ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ አድርጉ። የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። ሰላሙን ቸር ያገናኘን። አመሰግናለሁ።